ሰላም እንዴት ናችሁ? ሲሳይ ነኝ ከሰሜን ኢትዮጵያ። ይህ ሐውልት ይናገራል። በትህትና ይምጡ፣ በትዕግስት ይማሩ፣ በቅርበት ይመለከቱ፣ በደግነት ይናገሩ። ከተቀረጹ ፓናሎችና ጠመዝማዛ ምልክቶች በታች ሐውልትና እምነት በእኩል መጠን የሚቀረጽ ስልጣኔ የእጅ አሸራ አለ። እዚህ አክሱም ውስጥ ልዩ የሆነ ሐውልት ነው። የተቀረጸ ሐውልት በአካባቢው ምሁራንና በአፈ ታሪክ ባህል መሰረት ጥልቅ ታሪክ የሚያስተጋባ በዚህች ምድር ለብዙዎች ከቃል ኪዳኑ ወይም ታቦተ ጽዮን ጋር ግንኙነት አለው። ይህ ትርጉም ለትውልድ በአብያተ ክርስቲያናት ደጃፍ ላይ ይነገር ነበር። ከካህናት ወደ ጥምቀት ልጆች ይተላለፋል። ዓለም አስተውለዋል። ከሩቅ ቦታዎች የመጡ ፒልግሪሞችና ጸሐፊዎች፣ ታሪክ ፈላጊዎች እና የዘጋቢ ፊልም ቡድኖች ለማየት፣ ለመቅረጽ፣ ጥያቄዎችን ለመጠየቅ ወደ አክሱም መጥተዋል። እንደ ቦብ ኮርኖክ እና ግራሃም ሃንኮክ ያሉ ስሞች እዚህ ምስጢሩ ከተሰባቸው መካከል ይታያሉ። ጉዛቸው የጥንት ቅርስ እንደ ታቦተ ጽዮን የመሰሉ ቅዱስ ቅርሶች በአክሱም ውስጥ እንዳረፉ እንደሆነ ዓለም አቀፍ የማወቅ ጉጉት ያንጸባርቃሉ። እነዚህ ጎብኚዎች ካሜራዎችን እና ጥያቄዎችን ያመጣል። ምሁራኖች በጥንቃቄ ቃላት የአክሱም ሐውልቶች የአርኪቴክቸርና የንጉሣዊ ቀብር ትዝታም አስደናቂ ስኬቶች መሆናቸውን ያስታውሱናል። በሐውልቱ ላይ የተቀረጹት ምልክቶችን የአርኪኦሎጂ እና እምነት ናቸው። ስለዚህ ይህ ጥሪ ነው። ታሪክ እንደ ማስረጃ ለመያዝ ብቻ ሳይሆን ዓይንና ልብን ለመክፈት ነው። እነዚህ ምልክቶች ወደ ታቦቱና በዝምታ ወደ ተጠበቀ ቃል ኪዳን የሚያመላክቱትን እዚህ ያሉት ድምፆችን አክብሩ። በትህትና ይምጡ፣ በትዕግስት ይማሩ። ለዓለም ሕያው ማንቂያ ነው። በቅርበት ይመለከቱ፣ በደግነት ይናገሩ።